እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ እንደዚህ ይላል፣ ልጅም ትወልዳለች እርሱም ይላል ልጅም ትወልዳለች እርሱም ከኃጢአታቸው ሁሉ ምን ያደርጋቸዋል? ያድናቸዋል። ተመልከቱ፣ እስከ ተግባሩ የተነገረለት ስም ልጅ ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ልጅም ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋል። በዚህ ውስጥ ያንቺ ስም አለ፣ የኔ ስም አለ። ሕዝቡን ከኃጢአታቸው ያድናቸዋል የተባለ አንድ መልአክ የለም። ሕዝቡን ከኃጢአታቸው ያድናቸዋል የተባለ አንድ ኃያል የለም። ወገኖቼ ይህንም ሲነግረን እሱም ከኃጢአት የሚያድነው ማን ነው ብሎ ተናገረን። ማን ነው ብሎ ነው የነገረን? እሱም ይሄ ማስተዋወቅ ይባላል። አስተዋወቀን። ምንድነው ያለን? ስሙም ምንድነው ያለው? ስሙም እስቲ በሉ እስቲ ኢየሱስ ነው። አስተዋወቀን። በቃ ምንም ሌላ መፈለግ የለም። ከኃጢአታቸው ያድናቸዋል። ስሙም ማን ነው? ኢየሱስ ነው። ከኃጢአት የሚያድን ስም ኢየሱስ ብቻ ነው። የሚገርመው ነገር እሱ ብቻ አይደለም። ወረድ ብላችሁ ስታዩ ደግሞ በነቢዩ ከጌታ ዘንድ ምን ተብሎ ተነግሮለታል ይላል። እንግዲህ ተመልከቱ፣ ከስንት ዘመናት በፊት ከክርስቶስ ልደት በፊት ብዙ ዓመታት በፊት ምንድን ነው ያለው? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ሃሌሉያ! ስሙን ማን ይባላል ያለው? እኔን ቀጥሎ ስሙት። ያው አማኑኤል ብሎ ተመልከቱ። አንድ ታዋቂ ሰው ካንተ ጋር ይሆናል አይደለም የተባለው? አስቡት እስቲ። አንድ ታዋቂ ሰው ካንተ ጋር ይሆናል፣ አንድ መልአክ ካንተ ጋር ይሆናል አይደለም ያለው? ስሙ ማን ይባላል? አማኑኤል። አማኑኤል ማለት ምን ማለት ነው አለ? እግዚአብሔር ከማን ጋር? በቃ ከኛ ጋር ያለው ማን ነው? እግዚአብሔር ነው። ማን አለ? እግዚአብሔር ነው። አያችሁ፣ ከኛ ጋር ያለውን ካለማወቃችን የተነሳ ነው ሽንፈት። የክርስቲያን ሽንፈቱ ማን ከሱ ጋር እንዳለ። ታቦቱን ተሸክመን እኮ ነው የምንሄደው። ታውቃላችሁ? ታቦቱን ተሸክማችሁ ነው የምትሄዱት። ሊቀ ካህናቶቹ ታቦቱን ተሸክመው እንደሚሄዱት አሁን ደግሞ በዚህ ራስ ሳይሆን በምን ውስጣችን? በልባችን ታቦቱን ተሸክመን ነው የምንጓዘው። የናዝሬቱ ኢየሱስ። አሜን አሜን። አማኑኤል ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። ሃሌሉያ። ስለዚህ ጸሎታችሁ፣ ስለዚህ ስትመላለሱ በእግዚአብሔር ቤት፣ ስለዚህ ላይፋችሁ እግዚአብሔር ከኔ ጋር ነው። እግዚአብሔር ከማን ጋር ነው? ከኔ ጋር ነው። በቃ ዳሴት። ብዙ ነገር ይከበናል። እግዚአብሔር ከኔ ጋር ነው። ሼከላፓታ ካላባጋሳ አማኑኤል ከኔ ጋር ነው። ሃሌሉያ። ላይታየን ይችላል፣ ላይገባን ይችላል። እግዚአብሔር ግን ከማን ጋር ነው? ሃሌሉያ ሃሌሉያ። እግዚአብሔር ከኛ ጋር ነው። ከሕዝቡ ጋር ነው እግዚአብሔር። ኧረ ኢየሱስ ጌታ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ካንዱ ከደካማው ጋር ነው። እኔ ይገርመኛል። በእግዚአብሔር ቤት ውስጥ የተለያየ የኑሮ ደረጃ አለን፣ ላይፍ አለን፣ እንቆቅልሽ አለን፣ የምናልፍበት ነገር አለ። ግን ልንገራችሁ፣ እነዚህ ሁሉ ነገሮች የተለያየ ቢሆንም ግን ከኛ ጋር ያለው አንድ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ካንተ ጋር ነው። ኧረ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከማን ጋር ነው? ከኔ ጋር ነው። ኢየሱስ ትለዋል። ኢየሱስ፣ ክብር ለኢየሱስ ይሁን። ይሄ ኢየሱስ ስሙኝ፣ ይሄ ኢየሱስ ዝም ብሎ ስም አይደለም። ይውላችሁ፣ ይሄ ኢየሱስ ዝም ብሎ ስም አይደለም። ኢየሱስ የሚለውን በማቴዎስ ወንጌል ላይ ራሱ ሲናገር ማቴዎስ 18 ላይ ምንድነው ያለው? ስልጣን ሁሉ ይልና ስልጣን ሁሉ ምንድነው ያለው? በሰማይና በምድር ተሰጠኝ። ይሄ ኢየሱስ ስልጣን ያለው ጌታ ነው። ኧረ ጌታ ስሙ ይባረክ። ዝም ብለን አይደለም ኢየሱስ የምንለው፣ ስልጣን ያለው ነው። በሰማይ በምድር ስልጣን ተሰጠኝ። አባቱ እንዶርስ አድርጎለታል።
አረ ጌታ ስሙ ይባረክ። ኢየሱስ ስትል ስልጣን ያለውን ነው። ዝም ብለን አሁን አንድ ጀነራል ስታዩት ስሙን ጠርታችሁ ጀነራል ብላችሁ ብትሉ ሜቢ ሰውየውን ስታዩት ከሌ ጀነራል ብሎ ፊዚካሊ ባታቁት ጀነራል ነው ተብሎ ማርሻል ተብሎ ብታዩት ሰውየው ሲመጣ ግን እንደ ጳውሎስ ኩስምን ያለ በቃ የሆነ ነገር እንዴ የሆነ በቃ ድቅቅ ያለ ነገር ቢመጣ እንዴ ጀነራል የተባለው ይሄ ነው እንዴ ብትሉ ጀነራል እኮ የተባለው እሱ አይደለም። ስልጣኑ እኮ የሌላ ነው። ስልጣኑ ከጀነራል ከሚለው ጀርባ ብዙ ሰራዊት አለ። ኢየሱስ ጌታ ነው። ኢየሱስ ደም ግባት በቃ ስናየው ሁሉ በቃ ስቅይት ያለ ደም ግባት የሌለው የተሰቃየ ስለኛ የተገረፈ የተጣለ የወደቀ የሚመስል ግን ስልጣን ያለው በእጁ ላይ ሰይፍ ያለው ኮማንደር ኦፍ ቺፍ የሆነ የናዝሬቱ ኢየሱስ ነው። ኧረ አሜን አሜን። ይውላችሁ ቤተክርስቲያን ከትንሣኤው በኋላ ጌታ ኢየሱስ ክርስቶስ ሉቃስ እንደጻፈልን ምዕራፍ 1 ላይ ስትመለከቱ 40 ቀን 40 ሌሊት ብዙ ማስረጃዎችን ለሐዋርያቶቹ እየነገረ ተመልከቱ፣ እያስረዳ ምን እየነገራቸው ነው? የእግዚአብሔር መንግስት በስሙ ስላለው ስልጣን ስለ ማንነቱ እየነገራቸው ባለፈው ጊዜ ተናግሬያለሁ። ምንም አይነት ማምታታት እንዳይኖር አድርጎ ነገራቸውና አንድ ትእዛዝ ደግሞ ሰጣቸው። ምንድነው ያላቸው? ኃይልን እስክትቀበሉ ድረስ አለ በቁጥር 8 ላይ ምዕራፍ 1 ከኢየሩሳሌም እንዳትወጡ አለ። አሁን አዘጋጃቸው። አይናቸው እያየ የተናገረውን የተስፋ ቃል እያየ ምን ሆነ? ኢየሱስ እያዩት አረገ። ካረገ በኋላ ደግሞ አሁንም የማሟላት ስራ ተሰራ። ያው እንደምታውቁት በይሁዳ ምክንያት ሐዋርያቶቹ ምን ሆኖ ነበረ? ጎሎ ነበረ። አሟላ። ዕጣ ተጣለ። አሁን እንኳን ዕጣ አይጣልም። አሁን መንፈስ ቅዱስ ነው የሚመራን። ስለዚህ ዕጣ ተጣለ። 12ቱ ተሞሉ። ከዛ በኋላ ሄደው ወደ ጸሎት ሄዱ። ወደ ማርያም ቤት ጸሎት ሄዱ። ሲጠባበቁ ማን ወረደ? መንፈስ ቅዱስ ወረደ። እንደወረደ ነው የምናምነው። ይሄንን ቃል እንደዛ ነው የምናምነው። እስቲ እንደወረደ ነው የማምነው በሉ እስቲ። ይሄንን ቃል እንደወረደ መኑ ይላችሁ። አንዳንዶቹ ይሄንን ቃል በዚህ ጠመዝዙታል፣ በካልቪኒዝም ቲዮሪ መጠነዙታል፣ በባፕቲስቶች ይነግሯችኋል፣ በሉተራያን ወይንም ይነግሯችኋል፣ በአርማውያን ስታይል ይነግሯችኋል። እናንተ ግን እኔ የኔን ነው የራሴን ነው የምነግራችሁ። ይሄንን ቃል እኔ የማምነው እንደወረደ ነው የማምነው። እኔ እንደወረደ ነው የማምነው። በቃ እንደተጻፈ ነው የማምነው። ኧረ ጌታ ስሙ ይባረክ። እንደተጻፈ አምናለሁ። ክብር ለኢየሱስ ሲሆን እንደተጻፈ መንፈስ ቅዱስ ምን ሆነባቸው ይላል? ወረደባቸው። ከዛ በኋላ የሆነውን ነገር ነው የምነግራችሁ። ከዛ በኋላ የሆነው ነገር ኃይልን ተሞልተው ይዘው የወጡት በመንፈስ ቅዱስ ኃይል ስሙን ነው። ይውላችሁ ስሙን ይዘው ሄዱ። ስሙ ነው በእጃቸው ያለው ነገር ስሙ ብቻ ነው። ክርስቲያን ስትሆኑ ልንገራችሁ፣ ጴንጤ ስትሆኑ በአጠቃላይ ልንገራችሁ፣ አቅማችሁ፣ ጉልበታችሁ፣ ታለንታችሁ በአጠቃላይ እንዲህ ተወስዶ በስሙ ውስጥ ነው የሚገባው። ልንገራችሁ፣ በጠቅላላ አቅማችሁ። ድሮ አንድ ሰው ሲናገራችሁ ብላችሁ የምትሉት ሁሉ በቃ ትሸነፋላችሁ። አንድ ጓደኛዬ ቦክሰኛ ነው፣ ታውቁታላችሁ፣ እዚያ አካባቢ ያለ እና የኢንተርናሽናል ኢትዮጵያ ቦክሰኛ ነበረ እና ጸሎት እዛ አብረን ነበር ለብዙ ጊዜ እና በጣም ስታዩትም ያስፈራል። በቃ አንዳንድ ጊዜ እና ደሬ እኔ እኮ አለ ሰው ዞር እንኳን ብሎ ሲያየኝ አለ ምንም እኮ ሳይል አለ ገጥም አድርጌው ወደ ሰውየውም አልሄድም አለ፣ ዝም ብዬ ነው የምቀጥለው አለ። በቃ በለው ነው የሚለኝ አለ። በቃ በለው ነው አለ። ምንም ተመቶም እውነትም ነው በጣም እንትን ነው። ጌታን ስቀበል አለ አያችሁ
ወሰደለት። ጉልበቴ፣ ኃይሌ፣ ጥበቤ፣ እውቀቴ አንተ ነህ። እንኳን አለ እንኳን መማታት አለ እንኳን መመታት በአይኔ እንኳን ሰው መገላመጥ አልችልም ምን ያለ ይሄ ጌታ ድንቅ ነው። ይውላችሁ ሐዋርያት ሥራ ላይ የመጀመሪያው እነ ጴጥሮስ ከሰበኩ ወዲያ ትዝ ይላችሁ እንደሆነ ዮሐንስና ጴጥሮስ ታይም ለመጠበቅ ወደ መቅደሱ ሲሄዱ በዛ በ9 ሰዓት የገጠማቸውን ነገር ትዝ ይላችኋል። ምንድነው የገጠማቸው? አንድ ከትውልዱ ጀምሮ ምን የሆነ ሰው? ሽባ የሆነ ሰው። ይውላችሁ ዛሬ እኛም ብዙ ነገር ሽባ የሆንበት ነገር አለ፣ አቅም ያጣንበት። ስሙ ግድ የላችሁም እያለቀሳችሁ ያላችሁ ብትኖሩ ልክ እንደ ዮሐንስ ራእይ ላይ ማን ይፈታዋል ይህንን እንቆቅልሽ እያላችሁ የምታለቅሱ ብትኖሩ ከዚህ ወደ ማን ነው የፊት ያለውን ተራራ ማን ያንከባልልኛል ብትሉ እንደነ መቅደላዊት እንደነ ማርያም የጌታ ኢየሱስ ክርስቶስ መቃብር ላይ ሲያሄዱ ይህን ድንጋይ ማን ያንከባልልኛል የሚል ሰው አስቡት። እዛ ቦታ ላይ ሄደው እነዚህ እነ ጴጥሮስና እነ ዮሐንስ አንድ ነገር ተናግረዋል። ለመሰላችሁ የለኝም ብርና ወርቅ የለንም ቢሉም እንኳን ሚስጥሩ እሱ አይደለም። ብርና ወርቅ የሱን እንቆቅልሽ ሊፈታ አይችልም። ሪካፓታካ ያንቺ ብርና ወርቅ የባልሽን እንኳን የልጅሽን እንኳን እንቆቅልሽ ሊፈታ አይችልም። ልንገራችሁ አይችልም። ይሄ ስም ይብራልን። በዚህ ስም ውስጥ ያለው ምስጢር ይብራልን። ጌታ ስሙ ይባረክ። ዛሬ ብሩኬ ዛሬ የሚያስደንቅ ነገር ይነግረን ነበር። ለኔና ለኬፍ እየጸለይን እያለ በኢትዮጵያ እያለን አለ አገልግሎት ላይ እያለን ለፓስተሩ እንዲያልኩት አለ የነበርኩበት ፓስተር አለ በጣም ነው ተች ያደረገኝ። ውስጤ በቃ ሞላና ፓስተር አልኩት አለ ኢትዮጵያ እያለ ነው አንተ ትሰብካለህ ይፈውሳል ትላለህ እንዲያረጋል ትላለህ በስልጣን ትናገራለህ ግን ያንን ነገር ፕራክቲካሊ ስታደርገው አላይም። ለታመሙ ስትጸልይ አላይም። እንቆቅልሽ ላለባቸው ስትጸልይ አላይም። በቃ ዝም ብለህ ትናገረዋለህ እንጂ ፕራክቲካል ታደርገው አታይም። አድርገው አልኩት አለ። ሰማኝና አለ የመጀመሪያው ስብሰባ ላይ አለ የመጀመሪያው ስብሰባ በሚቀጥለው ልክ በዛ ስም ሲጸልይ አለ ታምራት ሆናል። እግዚአብሔር የተመሰገነ ይሁን። አንድ ቀን ሲጸልይ ደግሞ በእናቱ ማህፀን ውስጥ ያለ እንትኑ ተጣሞ ማለት ነው ምንድነው ብቻ ፖዚሽኑን እንትን ያለ በቃ እንትን ያቸገ እየጸለየ እያለ ፖዚሽኑ ተስተካከለ አለ። ኢየሱስ ጌታ ነው። ያ ስም በቃ ፕራክቲካሊ መስራት ጀመራል። አየሁት አለ ቤተክርስቲያን ውስጥ ለውጥን ሲያመጣ ኢኮኖሚካሊ አለ የቤተክርስቲያኑ ጠቅላላ ምእመን አለ በአጠቃላይ ቅድም እንዳለው ጉልት ላይ ሙዝ ምናምን እየሸጡ በጠቅላላ ምእመኖቹ በጣም የደቀቁ ናቸው አለ። እግዚአብሔር በእምነት አለ ኢኮኖሚካሊ is before financially blessed you መባረክ ጀመረ አለ። አረ ኢየሱስ ጌታ ነው። ለምን መሰላችሁ? በስሙ ውስጥ ምንድነው ያሉት እነሱ? ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ያለው ላይ ነው ማወራው። ምንድነው ያሉት? ብርና ወርቅ ዛሬ ወገኖቼ ያለኝ ኢየሱስ ነው በሉ እስቲ። እንደው ለማለት አይደለም እባካችሁ ሙልጭ ብለን በቃ ያለኝ ኢየሱስ ነው። እኔ በሰው በአንዱ ጌታ ይረዳኝ በሰው አልታመን አልደገፍ። ይሄው መስኪያ አለች never ever በብዙም በማንም መውደድ ነው እንጂ ያለብኝ በሰው መደገፍ የለብኝም። እንደዛ አላምንም። በቃ ወገኖቼ ያለኝ ኢየሱስ ነው። እስቲ ያለኝ ኢየሱስ ነው በሉ እስቲ። እስቲ እጆቻችሁን አንሱ። እንደው በቃ ያለኝ ኢየሱስ ነው በሉት። ግድ የላችሁም። ይሄ ኢየሱስ አያሳፍራችሁም። በእውነት ነው የምላችሁ አያጎላችሁም። እስቲ ያለኝ ኢየሱስ ነው በሉ እስቲ። አሜን። ያለኝ ኢየሱስ ነው። ያለንን እንሰጣለን አሉት። ያለንን ማለት ተመልከቱ፣ ያለንን እንሰጣለን ሲሉ በቃ እንዱ ዝም ብሎ የሆነ በቃ ከሱ ሌላ ምንም የለንም አይደለም። ለችግርህ መፍትሄ የሚሆነው ያለን ነገር ነው። ኤፍሬም
ለችግራቸው ለሰው ሁሉ መፍትሄ የሚሆን በልብ ውስጥ ያለው ነገር ነው። እሱም ማን ነው? ኢየሱስ ትለዋለህ። አማኑኤል ይለዋል። አረ ኢየሱስ ጌታ ነው። አሜን አሜን። ኢየሱስን ሰጡት። ብር ቢሰጡትስ? እዚህ ሀገር እንዳለው እኮ ነው። ዌልፌር ይሰጡህና ቁጭ ብለህ በረንዳ ላይ ቁጭ ብለህ ዌልፌርን እየበላህ ነፃ ወጥተህ ራስህን ሰርተህ እንደ ሰው እንዳትሆን ያደርገዋል። አንዳንዶች አይታችኋል፣ ስራ የማይሰሩ አሉ። ለምን እንደተቃላችሁ ስራ የማይሰሩት? የሚያገኙት ሜቢ የሚኖሩበት አፓርትመንት ውስጥ ኢንካም ሰርተው ካገኙ ምን ያመጣላቸዋል? ኢንካማቸው ከፍ ስለሚል ከዛ ይወጣሉ። ይሄን ሰው ግን ኢየሱስ ጌታ ነው። ትንሽ ሰጥተውት እዛው ደግመህ ጦርነቱ እንኳን የጴንጤ ቸርች በር ላይ አይደለም ያለው ይመስለኛል። የኦርቶዶክስ የጴንጤ ከሆነ ገንዘብ አይሰጡም። የሚሰጡበት በር ላይ ሳይሆን አይቀርም ያለው። ግን ተነሳና ተመላለስ። ጸና። ጉልበቱ ምን አደረገ? ጸና። ጌታ ስሙ ይባረክ። ተነሳ። እስቲ ተነሳ በሉ እስቲ። ያንቺም ችግር እንዲሁ ይነሳል። በናዝሬቱ በኢየሱስ ክርስቶስ ይነሳ። እንደዛ ሽባ የሆንበት ነገር ሁሉ ይነሳ። በኢየሱስ ክርስቶስ ይነሳ። ሽባ የሆንበት አቅም እያለ ጉልበት እያለን ያደከመን ነገር ይነሳ። ለቆን ይሄድ። የጴጥሮስ አማት ደጋግሜዋለሁ። የጴጥሮስ አማት ንዳዱ አስተኝቷት እያለ ይሄ ስም ይሄ ኢየሱስ ሲገባ ንዳዱ ለቀቃት። ተነስታ ምን አደረገች ይላል? አገለገለች። አረ ኢየሱስ ጌታ ነው። ነፃ የሚያወጣ ስም። ክብር ለኢየሱስ ይሁን። ይሁላችሁ ይህን ስም ነው ይዘው የተጓዙት። ይህን ስም ነው ይዘው የወጡት። አንድ ነገር ልንገራችሁ ያስደንቀኛል። መጽሐፍ ቅዱስ ላይ ሐዋርያት ሥራ ላይ ምዕራፍ 3 ላይ ታቃይታችኋል ሀፕን ያደረገውን። ይሄ ሰው በመፈወሱ በማን ስም ነው? በምን ምክንያት ነው? በምን ኃይል ነው ጥያቄው። ዓለም አሁንም እያለች ያለችው እየፈተነችን ያለችው ይሄ ነው። በእጃችሁ ያለው ኃይል የትንሣኤው ኃይል ነው። በውስጣችሁ ያለው ስሙ ነው። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ። አሜን አሜን። የናዝሬቱ ኢየሱስ። እስቲ የናዝሬቱ ኢየሱስ በሉ እስቲ። የናዝሬቱ ኢየሱስ። አሜን አሜን። የናዝሬቱ ኢየሱስ። ፊልጵስዩስ ላይ የእግዚአብሔር ቃል ሲናገር ይሄን ፊልጵስዩስ ምዕራፍ 2 ላይ ሄዳችሁ ተመልከቱት። ፊልጵስዩስ ምዕራፍ 2 ላይ ምንድነው የሆነው? እሱ እግዚአብሔር ዘንድ ሳለ ግን እንደ እግዚአብሔር መቀማማት እኩል መሆን ገብታችኋል? አምላክ ሆኖ ሳለ እኮ ማለት ነው። ራሱን ምን አደረገ ይላል? ባሪያ፣ እንደ ባሪያ መልክ ሆኖ ራሱን አዋርዶ ለእግዚአብሔር ፈቃድ ምን ሆነ? ታዘዘ። ከመታዘዙ የተነሳ ደግሞ እግዚአብሔር አምላክ ምን አደረገው ነው የሚለው? ከፍ በሉ እስቲ። ከፍ በሉ እስቲ። የኢየሱስ ስም ከፍ ያለ ነው። አሜን። እዚህ ስም ላይ ሚስጥር ስላለ ነው። ጉዳዩ ያለው ስሙ ላይ ነው። ከፍ አለ ይላል። ከፍ ማለት ብቻ አይደለም። ደስ የሚለው ነገር ምን ሆነ ነው የሚለው? ጉልበት ሁሉ ምን ይሆንለታል? ጉልበት ሁሉ ምን ይሆንለታል? አረ ድገሙት እስቲ። ጉልበት ሁሉ ምን ይሆንለታል? ይንበረከክለታል። ጉልበት ሁሉ እስቲ ሮሜ 14ን ራይል ያውጪው። ሮሜ 14:11 ኢየሱስ ጌታ ነው። ጉልበት ሁሉ ምን ይሆንለታል ይላል? ጉልበት ሁሉ ይንበረከክለታል። ምንም የሚቀር ጉልበት የለም። ምንም። ለዚህ ስም ጉልበት ሁሉ ምን ይሆናል? ምላስ ሁሉ ደግሞ ምን ይሆንለታል? እግዚአብሔር አምላክ እንደሆነ ኢየሱስ ክርስቶስ ምን እንደሆነ ጌታ እንደሆነ ይመሰክራል። ይሄ ስም ይሄ ነው። እስቲ ሮሜ 14ን አንብቢ ውስጥ እኔ ሕያው ነኝ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ እግዚአብሔርን ያመሰግናል። ክብር ለኢየሱስ ሲሆን እኔ ሕያው ነኝ አለ። ሙት አምላክ አይደለም እናመልከው።
ሕያው የሆነን ጌታ ነው የምናመልከው። ስለዚህ ሕያው ነኝ እኔ፣ ጉልበት ሁሉ ለእኔ ምን ይሆናል? ከመሆን ጸሎትህን መቀየር አለብህ። ጸሎታችሁ መቀየር አለባችሁ። ጸሎታችሁ በዚህ ቃል ላይ የተመሰረተ መሆን አለበት። ይህን እያሰባችሁ ጉልበት ሁሉ የሚንበረከክለትን ስም ነው እየጠራችሁ። አሬ ናዝሬቱ ኢየሱስ ስሙ ይባረክ። ይኸውላችሁ እኔ በጌታ ገና እንደው በ3 ወሬ በጌታ ይሄ ስም ነው እንጂ የኔነት አይደለም። ገና በ3 ወሬ ጌታ ኢየሱስ ክርስቶስን በተቀበልኩ አንዲት ልጅ በጣም በህይወቴ የሚገርመኝን ነገር ነው የምነግራቸው። ሚስጥሩ ያለው በስም ውስጥ ያለው ኃይል ነው እንጂ የናንተ መቆየት አለመቆየት። በቴዎሎጂ ተመርቃችሁ በቃ የሆነ ስኮላር መሆን አለመሆን አይደለም ሚስጥሩ። ወይም ደግሞ ታይትል እንደኔ ፓስተር መባል አለመባል አይደለም ሚስጥሩ። ስም ውስጥ ነው ያለው። አሜን። ሌሊት አፍተር ሚድናይት አንድ የጎረቤታችን ልጅ ያውም ንግስቲ እዚህ ያለችው ንግስቲ የሷ ጓደኛ ናቸው ሴትዮዋ እናትየው። የሷቸው ልጅ አጋንንት ግድል አረጋት። ሌሊት በቃ ገደላት። ትንፋሽ የለም ምን የለም። አፍተር ሚድናይት ስለነበር የእግዚአብሔርን ታምራት ነው የምነግራቸው። አፍተር ማንም ስለሌለ እረ አለ ብራዘሬ። ጌታን አያውቅም እሱ የዛን ጊዜ እረ መድኃኒት አለ። ምንድነው ሲባል ያንን ጴንጤ ጥሩት አስነሱት አለ። እኔን እኮ ነው የሚለው። ቀስቅሱት አለ። እኔ ነው ጠሩኝ። ተጠርተሃል አለ። ለምን? ያን ጊዜውም ስደት ላይ ነው። ከቤቴም ተባረሬው ወጥቼ ነበር። ቤተሰቦቼ በስደት ላይ ናቸው ያሉት። ከድር ምን ተባረዋል። መከራ ላይ ነው ያለንበት ወቅት ነው። በቃ ቤት አያቶቼ ምን በቃ ተክላላ በእኛ ምክንያት ተሰድበናል፣ በአንተ ምክንያት ተዋርደናል ነው ሁሉ ጊዜ የምሰማው። ተጠራውና ተነስቼ ሲሄድ እነሱ ሰዎቹ ቤት ሰው ሁሉ ግማሹ በመስኮት ያህል የለችም፣ ደርቃለች። አንድ ቀን ጸልዬም አላቅ ተጸልዮልኝ አያቅ። ለኔ የኢየሱስን ስም ጠርቼም አላቅ። እኔ አጋንንት ሲወጣም አይቻላቅ። አይቼም ሰምቼም አላቅ። እኔ አላየውም። እና ለምንድን ነው አለ ብራዘር። ምን አለኝ? ምን ትፈራለህ? መጽሐፍ ቅዱስን አንተና አናቷን በላት አለኝ። አናቷን በላት አለኝ። በመጽሐፍ ቅዱስ ሂድ ቶሎ ይዘልኝ አልኩት። መጽሐፍ ቅዱስን ያዛ ሰው ሁሉ የምታረገውን አርግ። እነሱ ሁሉ መለካ ወሬ ይሰማል። በቃ ጴንጤ ያዞታል። የምታረገውን አርግ። ሳያት የለችም፣ ሞታለች። እኔ ሞተ ሰው አይቻላቅ። ሪልም ነግራችሁ ሞታለች የለችም። በቃ ድርቅ ብላለች። ሚሚ ትባላል። ከዛ በኋላ ስም ብዬ ኢየሱስ ሳይሰሙኝ አፍሬም ነው ኢየሱስ ስል ዋ አትጥራብኝ ይሄን ስም አትጥራብኝ ይሄን ስም ብላ ሞተች የተባለችው እያነሳ ያፈርጣታል። ረገረ መጣ ጀግንነቱ። ጠቅላላ ወጣ በሉ አልኳቸው። ወጣ በሉ። ከዛ በኋላ መጽሐፍ ቅዱስን አንጥቼ ይሄን መጽሐፍ ቅዱስን ኢየሱስ ስል የጮች እለቃለሁ የሚለውን የሰማሁት የዛለት ነው። ለቀቃት፣ ወጣች። ሚሚ ማለት አሁን በጌታ በጣም ትልቅ አገልጋይ ነች። በጣም ጌታን የምታገለግል አገልጋይ ነች። ቤተሰብ ነን። በቃ በጣም እዚህ ስም ውስጥ ይንበረከኩለታል። አጋንንት ይንበረከኩለታል። አረ ኢየሱስ ጌታ ነው። ኢየሱስ በሉ እስቲ ሃሌሉያ። አረ ኢየሱስ ጌታ ነው። ይኸውላችሁ እነ እስጢፋኖስ አስቡት። እስጢፋኖስ ማለት በዛን ጊዜ የእግዚአብሔር ቃል እየሰፋ ቅዱሳን እየበዙ ሲሄዱ ከግሪክ የመጡ አይሁዶች እና በኢየሩሳሌም ይኖሩ የነበሩ አይሁዶች መካከል ከግሪክ የመጡት ኮምፕሌን መጣ። ምንድን ያሉት? መበለቶቻችንን በድለውብናል፣ እኩል ትሪት አያደርጉም ብለው ችግር ተፈጠረ። ሲፈጠር ምንድነው አብን ያደረገው? ኦኬ በመንፈስ ቅዱስ የተሞሉ እምነት ያለባቸውን ሰዎች አንጡ እንሾምላቸዋለን ተባለ።
ከዛ ውስጥ እነ እስጢፋኖስ እነ ፊልጶስ እነዚህ ሰባቱን አመጡና ምን አረጓቸው? ጸለዩና እጅ ጭነው ላኳቸው። ፊልጶስ ማለት እስጢፋኖስ አንድም ቦታ ድቅንና አገለገለ ሲባል አላየውም። የሚገርመኝ ነገር እዛ ጋር እኮ ዲያቆን ሆኖ አገለገለ አይልም። ወዲያውኑ ፊልጶስ እስጢፋኖስ ጸጋንና መንፈስ ተሞልቶ ወንጌልን ምን ማድረግ ጀመረ? ይሄን ኢየሱስን መስበክ ጀመረ። አረ ጌታ ስሙ ይባረክ። ይሄን ኢየሱስን መስበክ ጀመረ። ዲያቆን እኮ ነው። አረ ቁጭ በል ዲያቆን አንተ ዝም ብለህ እዚህ ቅድም እንደ ሐንዬ እንዳደረገችው እያደረግክ ዝም ብለህ ተመላለስ። ገንዘብ እየሰበሰብክ አንተ እንጂ ደግሞ አንተ የቤቱን አስተዳደር እንጂ ምናምን ተብሎ ነበር የሚባል የነበረበት። አንተ ዴሊጌት የተደረከው ለዚህ ነው። እሱ ግን ወጥቶ መስበክ ብቻ መሰላችሁ? የእግዚአብሔርን ቃል አርጎ የጠጣ ሰው አባታችን አብርሃም እያለ ከአብርሃም ጀምሮ እስከ እንትን የሰበከ አይታችሁታል። ሄዳችሁ አንብቡት። ሰበከ። ሰብኮ በጣም የሚገርመው ነገር ይህን ኢየሱስን በሕይወቱ ስላከበረው ፊቱ ምን ያደርግ ነበር ይላል? ያብለጨልጭ ነበር። ልንገራችሁ፣ እሱ እኮ አይታየውም። ለሚያዩት ግን ፊቱ ያብለጨልጭ ነበር። ኢየሱስን ስትሰብክ ሞገስ በአንተ ላይ ይፈሳል። የሞገስ ቅባት በአንተ ላይ ይፈሳል። ስሙ እንደምንድን ነው ይላል መጽሐፍ ቅዱስ? እንደሚፈስ ዘይት ነው ይላል። ደናግሎች ስለዚህ ምን አደረጉ ይላል? ወደዱ ይላል። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ሃሌሉያ። ፊቱ ያበራ ነበር ይላል። ይሄ ፊት ማብራት ሙሴም እኮ ወገኖቼ ከእግዚአብሔር ጋር በተገናኘ ጊዜ ሲወርድ ሙሴ ፊቱ ምን ያደርግ ነበረ? ያበራ ነበረ። ኢየሱስ በተራራው ላይ በሄደ ጊዜ ዛ ከነ ጴጥሮስ ጋር ፊቱ ምን አደረገ ይላል? አበራ። ይሄ ማብራት ላንተ አይታወቅህም እንጂ እያበራሽ ሊሆን ይችላል። ሪሊ ነው የምነግራችሁ። you have a good relationship የእግዚአብሔርን ቃል ሜዲቴት ባደረግከው ቁጥር ኤካታ ካራባጋሳ ኢየሱስ ጌታ ነው። ፊት ያበራል። የሚገርመው ነገር ሐዋርያት ሥራ ላይ ይሄ ሆኖ በጣም የሚያስደንቀኝ ነገር መሰላችሁ? ይሄ ሀፕን አድርጎ እስጢፋኖስ ተገደለ። ታሪኩን ታውቁታላችሁ። እንደዛ ጊዜና እስጢፋኖስ ተገደለ። ሳውል ቁጭ ብሎ አስገደለው። ታዲያ ይሄን መጽሐፍ የጻፈው ሰው አስገዳይ ነበር። ይሄ ሆኖ እያለ እነ ፊልጶስ ይሄን እያዩ ይሄን እየሰሙ እነ ጴጥሮስ ሁሉ እስር ቤት ውስጥ ተጥለው በስንት መከራ ወጥተው አይናቸው እያዩ ተቀጥቅጦ እኮ ነው በድንጋይ ተወግሮ ነው አይደል እስጢፋኖስ የተገደለው? ተቀጥቅጦ አይናቸው እያዩ የዚህ ስም ሚስጥር ስለገባቸው ነው። ፊልጶስ ወዴት ሄደ ይላል? ወደ ሰማርያ ሄደና ወንጌልን ክርስቶስ ኢየሱስ ምን አደረገ? ሰበከ። ኢየሱስ ያድናል አለ። ኢየሱስ ይፈውሳል አለ። ኢየሱስ ያስነሳል አለ። ኢየሱስን ይሰብከው ጀመረ። አይደንቃችሁም? ይሄን የሰማ ሰው ይሄን ያየ ሰው አርፎ መቀመጥ ነበረበት። ከስደቱ የተነሳ ምን ማድረግ ነበረበት? መቀመጥ። ግን እግዚአብሔር ድንቅ አምላክ ነው። ስደቱም የተነሳው በእግዚአብሔር ነው። ታውቃላችሁ፣ ስደቱ እኮ በፐርፐዝ ነው። እግዚአብሔር ቃል ያላቸው ኃይልን በተቀበላቸው ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምን ድረስ? እስከ ምድር ዳርቻ ድረስ ምኖቼ ግን ኢየሩሳሌም ቁጭ አሉ። ይሄ ማሟሟቅ አይሰራም አለ እና በምን እንሂድ? አንድ ሰው መስዋዕት ከፍሎ ጠቅላላ ወጡ ይላል። ክብር ለኢየሱስ ሲሆን ይህ የኢየሱስ ስም ወገኖቼ ያለ ልክ ከፍ ከፍ ያለ ስም፣ ጉልበት ሁሉ የሚንበረከክለት ስም ሲሰብኩት ብዙዎችን እየፈወሰ ተነሳ። ሃሌሉያ። ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን፣ ክብር ለኢየሱስ ሲሆን ወገኖቼ እግዚአብሔር አምላክ ድንቅ አምላክ ነው። እሱ ጸጋና ኃይልን ተሞልቶ እስጢፋኖስ ሰብኳል። እግዚአብሔር ስሙ ይባረክ። እነ ፊልጶስ ሄደው ክርስቶስ ኢየሱስን ሰብከዋል። ወገኖቼ እነ ጴጥሮስ እኮ ዝም በሉ የተባለው ዝም በሉ ተብለዋል። ዝም ሃይማኖታችሁን ኤክሰርሳይዝ አታርጉ አልተባሉም። የፈለጋችሁትን በመቅደሱ ገብታችሁ እኮ አይነት ነው። ገብታችሁ እንደፈለገ በሉ። አሁንም ማንም ሰው የሚላችሁ ልንገራችሁ፣ የፈለጋችሁትን በሉ። የማንን ስም አትጥሩ ነው።
አሁን እኮ በትራምፕ ምክንያት አንዳንድ ነገሮች ህግ ወጥተው ነው እንጂ ከትራምፕ በፊት በኦባማ ጊዜ ብዙዎቻችሁ መስሪያ ቤታችሁ ፈርማችኋል ይመስለኝ። በናዝሬቱ በኢየሱስ ክርስቶስ ስም ብላችሁ መጸለይ አትችሉ፣ አይቻልም ነበር። በኢየሱስ ስም ተብሎ አይጸለይም ነበር። እንደ ጠላት እያለ ያለው የማንን ስም እንዳንጠራ ነው? የኢየሱስ። ጉዳዩ ያለው ከስሙ ጋር ነው። ዝም በሉ አሏቸው። ኖ ኖ ኖ ኖ ኖ ኖ ዝም አንልም። እስቲ ዝም አልልም በሉ። እንቆቅልሽሽ የሚፈታው ይሄን ስም ስትጠሪ ነው። ዝም አትበይ። ሰንሰለት የሚወድቀው ይሄን ስም ስትጠሪ ነው። ዝም አትበሉ። ቀንበር የሚሰበረው ይሄን ስም ስትጠራ ነው። ዝም አትበል። ጠላት የሚላችሁ ይሄ ስም አይሰራም ነው የሚላችሁ። ይሄ ስም ግን ይሰራል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ይሄ ስም ምን ይሆናል? ይሰራል። ለዚህ ነው መዳን በማንም የለም፣ ልንድንበት የተሰጠ በሰማይ በምድር አንድ ስም አለ፣ እሱም ኢየሱስ ይባላል። ሱሰኛ ያርጋችሁ። ይህን ስም በመጥራት ሱሰኛ ያርጋችሁ። አረ ኢየሱስ ጌታ ነው። እግዚአብሔር ስሙ ይባረክ። ይሁላችሁ በጣም የሚደንቀኝ አለ። እንትና ፊልጶስ ሄዶ ክርስቶስን ከሰበከ ወዲያ እየሰበከ ያለ አንድ ነገር ሀፕን አደረገ። ማን የገጠመው ይላል ሐዋርያት ሥራ ላይ ምዕራፍ 6 ላይ ሄዳችሁ ትመለከቱ። እንደዚህ ይላል፣ ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ተመልከቱ፣ እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ምን ይሆኑ ነበረ? ይወጡ ነበረ። ብዙ ሽባዎችና አንካሶች ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን ተመልከቱ፣ ይሄ ነው አሁን ከተማ ያዘው። ሲሞን የሚባል አንድ ሰው ግን እኔ ምንድነኝ ነው ያለው? ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማው ነበረ ይላል። አይገርማችሁም? ከተማውን ያስደንቅ ነበረ ይላል። እስቲ አስቡት እስቲ። ከተማውን እያስደነቀ እኮ ነው። በታምራቱ እያስደነቀ፣ በጥንቆላው እያስደነቀ፣ ድስብ እያደረገ እኔ ምንድነኝ ነው የሚለው? ታላቅ ነኝ። ይህንን መጣል ማን ይችላል? የኢየሱስ ስም። የኢየሱስ ስም በሉ እስቲ። ዛሬም የሚሰራውን መንፈስ የሚጥል ታላቅ ነኝ የሚል በቤታችሁ ይሁን በግላችሁ ይሁን በትዳራችሁ ላይ ገዢ ነኝ የሚለውን የሚጥል አንድ ስም አለ። በህመማችሁ ላይ አዎ የሚላችሁን ጠላት የሚላችሁን ማንም ይሁን ታላቅ ነኝ የሚል በኢየሱስ ክርስቶስም ይወድቃል። ሲሞን ተመልከቱት፣ ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ነው እያሉ ያደምጡት ነበረ። ይህም በጣም የገረመኝ ታላቁ የእግዚአብሔር ኃይል ነው እያሉ የሚያደርገው ነገር ምን እያሉ ነው? የእግዚአብሔር ኃይል ነው። በቃ አሁን ታምራት ብትመለከቱ፣ ድንቅ ብትመለከቱ በመንፈስ ካልተመራችሁ በስተቀር ታምራቶች ሁሉ ከእግዚአብሔር ነው ብላችሁ ነው የምታምኑት። ቢኬርፉል፣ ወቅቱ አደገኛ ነው። ልታዩ ትችላላችሁ። ብዙ ታምራት እኮ አይተናል። ከእግዚአብሔሩን አላቅም። ወርቅ ከአንዷ ከጸጉሯ ላይ የሚረግፍ እንደ ጉድ የሚረግፍ ግን ያ ነገር ከእግዚአብሔር ነው አይደለም? መመርመር አለብን። ታምራቶቹ ስለሆኑ አይደለም። ብሉይ ኪዳን ላይ አንድ ቦታ አሁን አላቅ ቦታው ትዝ አይለኝም እንጂ ነብዩ መጥቶ ልጅ ይሞታል ነበር አለ። አንድ አለ። ሁለተኛም ይሞታል አለ። ሞት አለ። ተመልከቱ፣ ተፈጸመ እኮ እየተፈጸመ። እንዲህ ቢልህ ከእግዚአብሔር እንደሆነ መርምር አትመነው ይላል። ሀፕን አድርጓል እኮ። ዝም ብላችሁ አትመኑ። በእግዚአብሔር ቃልና በመንፈስ መርምሩት። ይሄ ሰው ሲሞን ምንድነው ይላል? የእግዚአብሔር ኃይል። እስቲ አስቡት እስቲ። የእግዚአብሔር ኃይል እያሉ ያምኑ ነበር፣ ያደንቁት ነበረ፣ ይገረሙ ነበረ። አሁን የሚያስፈልገው የኢየሱስ ስም ነው። እስቲ የኢየሱስ ስም ባሉ እስቲ። የኢየሱስ ስም ነው። ትበለጽጋለህ፣ ትበጭቃለህ፣ ትበንላለህ ያለ መቸለት ዴቪድ ይናገር ነበረ። ምን አለ? በቃ ሰው ሁሉ እኮ ጁለሪውን ጨረሰ አለ። ጁለሪውን ጨረሰ። እህቶቻችንማ ጁለሪያቸውን ጨረሱ። በቃ እያወለቁ እየፈቱ ያውልህ ለጣዖት እንደመስጠት ማለት ነው። እንደ እግዚአብሔር ፈቃድ ካልሆነ በስተቀር አውልቀሽ የሰጠሽ ሁሉ ለጣዖት አሮን የሰራው አይነት ጣዖት መስሪያ ሊሆን ይችላል። መርምሩ።
የምትዘሩት ዘር የት ላይ እንደምትዘሩ ማወቅ አለባችሁ። ስሙ እንዲነገር፣ ስሙ እንዲሮጥ፣ ይሄ ወንጌል እንዲሮጥ ነው ወይንስ ለጥቂቶች መክበሪያ ነው? መጠንቀቅ አለባችሁ። ወንጌልን ለማትረፊያ ጳውሎስ በባይብል ስተዲ ላይ የሆነ ኤፍሬም አሉ አንድ ምናጠናው አለ ተሰሎንቄ ላይ ጳውሎስ ያለው ያስጠነቀቀው እኛ ወደ እናንተ መተን ለንግድ አልመጣንም፣ ለማትረፍ አልመጣንም፣ ለመሸቃቀጥ አልመጣንም፣ እኛ ድንኳናችን እየሰፋን እናንተን ነው የምናገለግለው እያለ በቃ እያስጠነቀቀ ለጥቅም አልመጣውም። ሜክ ሹር ተመልከቱ። ይሄን ሰው ሲሞን ከብዙ ዘመን ጀምሮ በጥንቆላ ስላስቸግራቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችና ሴቶች ተጠመቁ። ሲሞን ደግሞ ራሱም አመነ ይላል። ተመልከቱ መጨረሻ ላይ ተጠመቀም። ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ። ከኢየሩሳሌም ከነበሩት ሐዋርያት ሰማርያ ሰዎች የእግዚአብሔርን ቃል እንዲቀበሉ ሰምተው ጴጥሮስና ዮሐንስ ሰደዷቸው ይላል። በዛ ጊዜ ውስጥ ይኸውላችሁ ደሊቨር ካልሆነም ችግር ነው። እነ ጴጥሮስ መጥተው ያደረጉትን ታምራት አየና እንደገና በገንዘቡ ሊገዛ አሁንም ደሊቨር አልሆነም። በደንብ ድኗል። ግን ምን ሊያደርግ ፈለገ መሰላችሁ? እሱም በገንዘቡ ሰዎችን በመንፈስ ቅዱስ ሊያጠምቅ ፈለገ። እግዚአብሔር ነፃ ካላወጣን በስተቀር ብዙ ነው የተምታታ ነገር ነው በህይወታችን ውስጥ የሚሆነው። እግዚአብሔር ግን ያደረገውን ታሪክ ታውቃላችሁ። ይሄ ስም ታላቅ ስም ነው። ይሄ ስም ገናና ስም ነው። ይሄ ስም ኦራባዳባያ ባጋሳ በዚህ ስም ውስጥ ታላቅ ኃይል አለ። በዚህ ስም ውስጥ እግዚአብሔር ስሙ ይባረክ። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።